sobe, no baile é pressão, mina linda. ሰላም የኢቲ ሶሻል ዩቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮአችን የኢትዮጵያ ዩኒቨርሲቲዎችን ከ5 ራንክ የምናደርግ ይሆናል። በሚገርም ሁኔታ ከ5 ሬት ያገኘ ዩኒቨርሲቲ የለም። ለምን ይሆን? ወደ ቪዲዮ ከመሄዳችን በፊት ይህንን ቻናል ሰብስክራይብ ማድረግ አትርሱ። በቀጣይ የወንዶች እንዲሰራ ከፈለጋችሁ በኮሜንት ላይ የወንዶች ይሰራ ብላችሁ ጻፉልን። ዳይ ወደ ቪዲዮ እንሄዳለን። በ10ኛ ደረጃ ላይ የተቀመጠው ዩኒቨርሲቲ አርባ ምንጭ ዩኒቨርሲቲ ሲሆን ሴቶቹ ቁጡና ኃይለኛ ናቸው ይባልላቸው። ከ5ም 2.5 ሬት ተደርገዋል። በ9ኛ ደረጃ ላይ የሚገኘው ደግሞ ድሬዳዋ ዩኒቨርሲቲ ሲሆን ውበት ከሲቲ ጋር ተደምሮ 2.75 ሬት አስገኝቷል። 8ኛ አድማስ ዩኒቨርሲቲ አብዛኞቹ ሰራተኞች ናቸው ቢባልም ከ5 2.85 ሬት ተደርገዋል። 7ኛ ባህር ዳር ዩኒቨርሲቲ በትምህርት ድርድር አያውቁም፣ እንዲሁም ተፈጥሯዊ ውበት አላቸው ይባልላቸዋል። ከ5ም 3.1 ሬት ተደርገዋል። 6ኛ ሐረማያ ዩኒቨርሲቲ አንዳንዶቹ ስጋው ነው ውበት የሰጣቸው ይላሉ፣ ነገር ግን ከ5ቱ 3.22 ሬት አግኝተዋል። 5ኛ ጎንደር ዩኒቨርሲቲ በልዩነት የሜዲሲን ተማሪዎች ይለያሉ ይባልላቸዋል። ከ5ም 3.44 ሬት ተደርገዋል። 4ኛ ሐዋሳ ዩኒቨርሲቲ የቆንጆዎች መናኸሪያ ተብሎላታል። ሬቲንጉም 4.05 ሬት ተደርጓል። 3ኛ ቅድስት ማርያም ዩኒቨርሲቲ ውበት ከነ ምግባሩ ይለዋል ማለት ይሄ ነው ይላሉ። ከ5ም 4.25 ሬት ተደርገዋል። 2ኛ አክሱም ዩኒቨርሲቲ ሁሉም በሚባል ደረጃ ቆንጆዎች ናቸው ማለት ይቻላል። ከ5ም 4.75 ሬት ተደርገዋል። 1ኛ ዩኒቲ ዩኒቨርሲቲ ዘመናዊ እና አፈር አይንካኝ ባዮች ናቸው ይባልላቸዋል። ከ5ም 4.95 ሬት ተደርገዋል። ይህን ይመስል ነበር። ሰላም ሁኑ።